ፕሪሚየር ሊግ ተመልሷልና የመጀመሪያውን ጨዋታ ፎረስት ከቼልሲ ነበረ። ገና ጨዋታው ሳያልቅ ነበረ አንጅ ፖስቴኮግሉ በማሪናከስ የተባረረው። ገና ደቂቃዎች ሲቀሩት ማሪናከስ ገብቶ ለማባረር ወረቀቶቹ ምናምን ጽፎ ፈርሞ ጨረሰ፣ ተባረረ። ቼልሲ ፈርስት ሃፍ ላይ በጣም ዶሚኔት ተደርጎ ነበረ። ቼልሲ ብዙ ቻንሶችን ኖቲንጋም ፎረስት ማስቆጠር ነበረበት፣ ግን እድላቸውን አልተጠቀሙም። ሞርጋን ጊብስ ዋይት፣ ኤሊዮት አንደርሰን እድላቸውን አባክነው ነበረ። ሰከንድ ሃፍ ላይ 3 ቅያሬዎችን ቼልሲ ፈጸመ። እነዚህም ቅያሬዎቹ በጣም ለውጥ የፈጠሩት። ካይሴዶ አንደኛው ነው፣ ማርክ ጉይ ደግሞ ሁለተኛው ነው። ጉይ እንደ ትክክለኛ ስትራይከር ሲጮት ጆዋ ፔድሮ ላክ የሚያደርገውን ፊዚካሊቲ አሜ እንዳደርጉት በጣም ቼልሲ ሞር አታኪንግ እንዲሆን አድርጎታል። ግን እግር ኳስ አሁን በጣም እያስጠላ ነው የመጣው ፕሪሚየር ሊግ በተለይ ምክንያቱም 3ቱም ጎል ቼልሲ ያስቆጠራቸው ከሴት ፒስ ነበሩ። ሴት ፒስ በጣም ዶሚኔት እያደረገ ነው ሊጉን እና ትንሽ እንዲሰለችም ያደርጋል ጨዋታዎችን። ግን ይህ ጨዋታ ይሰለቻል ማለት አይቻልም፣ ምክንያቱም ፎረስት ዜር ጌቪንግ ኢት ዜር ኦል። ሪስ ጄምስ የ200ኛ ጨዋታውን ናውኖ ነበረ። ደግሞ ትክክለኛ የካፕቴን ፐርፎርማንስ እያሳየ ነበረ። ታክቲካሊ ሞር ዲሲፕሊን እንደሆነ ልጁ እያሳየ ነው፣ ምክንያቱም ማቹር እንዳደረገ ያስታውቃል። ሌላ ጊዜ አውት ኦፍ ፖዚሽን ሲሆንም ሄዶ የሰዎችን ከቨር ሲያደርግ ነበረ እና ብዙ ኢንጁሪስም ኮዝ የሚያደርገው እሱ ነው። አሁን ግን ሞር ያዝ አድርጎ ሌሎችን ተጫዋቾችንም ማመን ጀምሯል። ኦቨር ኮሚት አያደርግም። ዌዘር ሴንትራል ሚድፊልድ ላይ መጫወት ጠበቅ ወይም ደግሞ ጉስቶ 5ኛ ቼልሲ ተከታታይ ቀይ ካርድን ካገኘ በኋላ ሲወጣ ራይት ባክ ሽፍቱን ሲጫወት ፖዚሽኖቹን መልቀቅ አቁሟል። ማሪናከስ ምን እንዳሰበ አላውቅም፣ ምክንያቱም ፖላር ኦፖዚት የሆኑ አሰልጣኞችን የቀጠረው። መጀመሪያ ኑኖ ኤስፒሪቶ ሳንቶስ ለሱ በተሰራለት ስኳድ ሞር ዲፌንሲቭ እንደሆነ ያስታውቃል። ፊገር አውት ታደርገዋል። አንጅ ፖስቴኮግሉ ደግሞ ሞር አፕ ዘ ፒች ለሚጫወቱ ስለሚታወቅ ያንን ባላንሱን ማምጣት ይከብዳል ወዲያውኑ። ግን አንጅ ፖስቴኮግሉም 8 ጨዋታዎችን በተከታታይ ምንም ሳያሸንፍ መቆየቱ አይረዳውም። የእሱም አዳፕቲቢሊቲ ተበርን በመሆኑ ታክቲኩ ላይ ኮስት አድርጎታል። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ፣ ሰብስክራይብ ማድረግ አትርሱ። አንድ ሰዓት ላይ የነበሩት ጨዋታዎች ሲቲ የኤርሊንግ ሃላንድ ቡድን እንደሆነ አስመስክሯል። አሁን ማንም ራሱ ጎል እያገባ የለም ከሱ ውጭ። ከሱ በኋላ ያለው ቶፕ ስኮረር ክለብ ውስጥ ስቲቭ የሚባለው ነው ኦንጎል ጎል ያስቆጠረ። ምክንያቱም እነ ፎደን፣ ዶኩ፣ ራይንደርስ ስቲል አንድ ጎል ላይ ነው ያሉት። ቸርኪም እንደዛው። ቸርኪ ዛሬ ተመልሳለች። ብዙ ባይጮትም አሪፍ ነገር እንደሚያሳየን ተስፋ እናደርጋለን። ግን ሲቲ የሃላንድ ቡድን ሆኗል። ኦልሬዲ 2 ጎሎችን አስቆጠረ። አሪፍ ጎሎች አስቆጥሯል። በቃ ምንም ማለት አችልም። ሃላንድ ሮቦት ነው እና ሰፖርት እንደማያስፈልገውም አላ እነ ደብሬነ ምናምን አለመኖራቸው ያን ያህል ኢምፓክት እንዳላደረገውም ግልጽ ነው። ኦልሬዲ ማናችንም ያላየነው ጨዋታ ፓላስ ከቦርንሞዝ ነበረ። ፓላስ ከቦርንሞዝ 3-3 ነው ያለቀው። መጀመሪያ 2 ጎል ቦርንሞዞች ቶሎ አስቆጠሩ። ከዛም ደግሞ ግን ክሪስታል ፓላስ በማቴታ እና በሚኑስ ኮምቢኔሽን 2 ጎሎችን መለሱላቸው። ከዛ አየን ክሪስቲ በጣም እሱ ጎል አስቆጥሮላቸው 3-2 አድርጎት እያለ ማቴታ ባለቀ ሰዓት ፔናልቲ አግኝቶ ሃትሪኩን ሲል አደረገ። ግን የሚያሳዝነው 4ኛ ማግባት ይችሉ ነበር። 4ኛ አግብተው ማሸነፍ ይችላሉ። በጣም ክሊር የሆነ ቻንስ ነው። ማቴታ ግን ሳተው። ብራይተን ከኒውካስል ዌልቤክ እያረጀ ምርጥ እየሆነ ያለ አጥቂ ማለት ዳንኤል ዌልቤክ። ምክንያቱም አሁን ያለበት ፎርም ይለያል። ከሳምንታት በፊት ቼልሲ ላይ 2 ጎል አስቆጥሮ ነበረ። አሁን ደግሞ ዛሬ ኒውካስል ላይ 2 ጎል በማስቆጠር እንዲያሸንፉ አድርጓቸዋል። ግን የኒክ ቮልተማደ አጨራረስ ለዛ ነው። ግን አቻ ያደረገበት ጎል በጣም ኳሊቲ ነበረ። ያስታውቃል በቃ ልጁ ኳስ እንደሚችል። እንደላም ፕሪሚየር ሊግ ላይ እንደሚቆይ እያረጋገጠ ነው ኦልሞስት። ግን አት ዘ ኤክስፔንስ ኦፍ ወልቭስ ነው። ምክንያቱም ወልቭስ ያሳቃል። ምክንያቱም they haven't እስካሁን ድረስ አላሸነፉ ምንም ጨዋታ። አሁን ይሄ ፕሮሞትድ የሆነ ቡድን ነው። አሰልጣኛቸው ማባረር ያለባቸው ይመስለኛል አዲስ ፖይንት፣ ምክንያቱም ምንም እያደረገላቸው አይደለም። አምና እንዲቆዩ አድርጓቸዋል ፕሪሚየር ሊግ ላይ፣ ግን ያን ላይ ከብድ ነበር አምና። ዘንድሮ ሰንደርላንድ ዊዝ ፋየር ፓወር ነው የመጣው፣ አሸነፈው ነው። ካስ ደግሞ ሌላ እዛው ሬሌጌሽን ባትላቸው ላይ ያሉ በርንሌ ሊድስን አሸንፏል 2-0። የመጨረሻው ጨዋታ የነበረው አርሴናል ከፉላም ነበረ። ስለዚህ ጨዋታ እንኳን ብዙ ማለት አንችልም፣ ምክንያቱም ሴት ፒስ ኤፍሲ ማለት እንደ ዲጉላ አይደለም። አሁን ሰርድ ላይ ምንም የለም፣ ምክንያቱም 3-5 በለው። እሺ ግን ባለቀ ሰዓት ነው 2 ኦን ታርጌት የመጡት፣ ግን 3 ኦን ታርጌት እና ምንም ያናል አታኪንግ ላይ እያየን አይደለም። ከሴት ፒስ ነው የሚያገቡት። ያ የሚያምር ጨዋታ አይተን አይደለም ያሸነፉት። ጀስት ቤዚክ ከሴት ፒስ ነው ጎል የመጣው። አትፈርድም፣ ምክንያቱም ኤቭሪባዲ ስኮርስ ፍሮም ሴት ፒስ። አሁን እንደዚህ ሴት ፒስ ዶሚኔት ያደረገበት ሊግ ሲዝን አይቻል አቅም ነው እስካሁን ድረስ። አርሴናል አንደኛነቱን አረጋግጧል። አያምርም፣ ግን ከፉልሃም ነው። አትፈርድባቸው፣ ምክንያቱም አምናም ከቻምናም ከፉልሃም ጋር ይከብዳቸዋል እሱ ጨዋታ። ግን ዘንድሮ ቢያንስ ተወጥተውታል። ለዋንጫ ያደርሳቸው እስቲ እናያለን።